ጤና ይስጥልኝ ውድ የአውታር ቤተሰቦች እንደምን አላችሁ? ዛሬ ክፍል 11 ላይ ደርሰናል። ዛሬ አንድነታችን ቢሰበር አመኔታ ቢጠፋ እና በንጋጭ የፈረሰን አንድነት የሻከረን ግንኙነት መልሶ እንዴት መጠገን ይቻላል የሚለውን እናያለን። ከዛ በፊት ስላለፉት ክፍሎቻችን የተወሰነ ላስታውስ። ባለፉት ክፍሎቻችን የአንድነት ታላቅ ኃይል በኢኮኖሚ፣ በታሪክ፣ በተፈጥሮና በስነ ልቦና ውስጥ ገብተን በስፋት ተመልክተናል። አንድነት ሀብት እንደሆነ፣ ሰላም እንደሆነና የህልውናችን መሰረት መሆኑን አይተናል። ነገር ግን አንድ መካድ የማንችለው ሀቅ አለ። የሰው ልጅ ፍጹም አይደለም። ምንም ያህል እንዋደዳለን ብንል አንድነት ብንልም በሂደት መጋጨታችን፣ መኮራረፋችንና መከፋፈላችን አይቀርም። ታዲያ የፈረሰን አንድነት፣ የሻከረን ግንኙነት እና የተሰበረን ልብ መልሶ እንዴት መጠገን ይቻላል የሚለውን ዛሬ የእውነተኛ እርቅና የይቅርታ ኃይልን እንመለከታለን። አብራችሁኝ ሁኑ። ወደ ሩቁ ምስራቅ ጃፓን ስንሄድ ኪንትሱጊ የሚባል እጅግ አስገራሚ ጥበብ አላቸው። ኪንትሱጊ አንድ ውድ የሆነ የሸክላ ዕቃ፣ ለምሳሌ የአበባ ማስቀመጫ ድንገት ወርቆ ቢሰበር ጃፓኖች ጠርገው ቆሻሻ ቅርጫት ውስጥ አይጥሉትም። ከዛ ይልቅ የተሰባበሩትን ቁርጥራጮች ይሰበስቡና ሙጫውን ከንጹህ ወርቅ ጋር ቀላቅለው መልሰው ይጠግኑታል። ያ የተሰበረው የሸክላ ዕቃ በወርቅ ከተጠገነ በኋላ ስንጥቆቹ በወርቅ መስመር ስለሚታዩ ከመስመሩ በፊት ከነበረው ይልቅ እጅግ ውብ፣ እጅግ ጠንካራና እጅግ ውድ ይሆናል። ይህ ጥበብ ለኛ ለሰው ልጆች ትልቅ የህይወት ትምህርት አለው። ግንኙነታችን፣ ትዳራችን፣ ጓደኝነታችን ወይም የሀገር አንድነታችን በልዩነትና በግጭት ምክንያት ሲሰበር አበቃለት፣ ፈረሰ ብለን ተስፋ መቁረጥ የለብንም። ከዛ ይልቅ የተሰበረውን አንድነታችን በይቅርታና ወርቅ መልሰን መጠገን እንችላለን። በይቅርታ የተጠገነ ግንኙነት ደግሞ ምንም እንዳልተፈጠረ ከመኖር ይልቅ እጅግ የጠነከረ መተማመን ይፈጥራል። ብዙዎቻችን ይቅርታን እንደመሸነፍ፣ እንደ ደካማነት ወይም ለበዳዩ አሳልፎ እንደመስጠት አድርገን እናስበዋለን። እውነታው ግን በተቃራኒው ነው። አንድ ታዋቂ አባባል አለ። ቂም መያዝና ሰውን አለማለፍ ማለት አንተ ራስህ መርዙን ጠጥተህ ሌላኛው ሰው እንዲሞትልህ እንደመጠበቅ ነው። ጥላቻና ቂም መጀመሪያ የሚያጠፋው ቂምና ጥላቻ የያዘውን ሰው ልብና አእምሮ ነው። ይቅርታ እናድርግ። ለበደለ ሰው ውለታ እየዋልኩለት አይደለም፣ ይልቁንም በልባችን ውስጥ ከሰራነው የጥላቻ እስር ቤት ራስን ነፃ እያወጣን ነው። እስረኛውን ነፃ ስናወጣ እስረኛው እኛ ራሳችን እንደነበርን እንረዳለን። በሀገራችን ኢትዮጵያ ዛሬ ላይ ትልቁ የጎደለን ነገር ይህ የይቅርታ ወርቅ ነው። የታሪክ ቁስላችን እያከክን አንተ እንዲህ አድርገኸኛል፣ አያቴን እንዲህ ብሎታል እየተባባልን ዛሬያችን ተከፋፍለን አንድነታችን እንኖራለን። የተሰበረውን ሸክላ በደምና በጥላቻ እያጣበቅን እንገኛለን። ለልጅ ልጆቻችንም እናወርሳቸዋለን። ነገር ግን እውነተኛ እርቅ የሚመጣው ሁለቱም ወገን ያለፈውን ጥፋት አምኖ አጥፍቻለሁ የሚለውን ትልቅ የትህትና ቃል ሲናገርና ለወደፊቱ አዲስ ድልድይ ለመስራት ሲሆን ብቻ ነው። ይቅርታ ያለፈውን ታሪክ አይቀይረውም፣ ነገር ግን የነገውን የወደፊት ዕጣ ፈንታ ውብና ብሩህ ያደርገዋል። እስኪ ዛሬ ራሳችንን እንጠይቅ። በህይወታችን ውስጥ ይቅርታ ማድረግ ያልቻልነው፣ ቂም ይዘንበት የልባችን ሰላም የነሳነው ሰው ማን ነው? ከወንድም፣ ከእህት፣ ከጓደኛ ወይም ከጎረቤት ጋር የፈረሰውን የአንድነት ድልድይ ዛሬ በይቅርታ ወርቅ ለምን አንጠግነውም? አንተ ጀምር፣ አንቺ ጀምር፣ እኔ ልጀምር፣
እኛን ጀምር ይቅርታን ጠይቅ ይቅር እንባባል አንገት ይከብዳል ትልቁ ጀግንነት መሆን በይቅርታ ዓለም ውስጥ መኖር ነው ይቅር መባባል ነው ለዛሬ ያዘጋጀነው ክፍል 10 ይሄን ይመስላል ክፍል 11 ማለት ነው ይቅርታ በቀጣዩ ክፍል 12ኛ ክፍላችን ደግሞ ይሄንን የገነባነውን የጠገነውንና ያወቅነውን የአንድነት ሚስጥር ለትውልድ እንዴት እናስተላልፈዋለን የሚለውን ወሳኝ ነጥብ እናያለን ልጆቻችን ከኛ ጥላቻ እንዳይወርሱ የነጋውን ውብ ዓለም እንዲገነቡ በቤተሰብ ውስጥ መጀመር ያለብን ትልቅ ስራ እንመለከታለን ይሄንን የህይወትና የፍቅር ጉዞ አብረን እንድንቀጥል ቪዲዮውን ላይክ በማድረግ ይህ መልእክት ለሚያስፈልገው ሁሉ ሼር በማድረግና ሰብስክራይብ በማድረግ ቤተሰብ እንሁን አብረን ውቅያኖስ እንሁን አንዲት ሀገር እንገንባ ይቅር እንባባል አመሰግናለሁ